ሁለቱ ትግሬ ከሚመጣ ኦሮሞ ሚሊዮን ዓመት ቢቀጥል ይሻላል። አብይና አስወግድልን የሚባል ነገር የለም፣ አይሰራም። ጅሎች አይደለንም እኛ። ሁለቶች ትግሬ መጡ ማለት በቃ አለቀልን። እንኳን መሳሪያ ልትታጠቅ ይቅርና ጥሩ ጅንፎሽ መልኳ መያዝ አይፈቅዱልህም። ሁለቱ እየመጡ ነው ስልህ እየመጡ ነው። ያውኛ ትግሬዎች ነን፣ ትግሬዎቹን ደግሞ ኢትዮጵያኖች ነን። ነገም ዛሬም ኢትዮጵያዊ ነኝ። ኢትዮጵያ ወዳታለሁ። ኢትዮጵያ ሀገሬ ለዘላለም ትኑር እና በጣም ጥሩ ነው ጓዶች የተናገሩት። እኛ አሁንም የሻዕቢያ ወታደር አይደለንም፣ የሱዳን ብሔርም አይደለንም። እኛ ኢትዮጵያውንን እስካሁን ኢትዮጵያውንን ወደፊትም ኢትዮጵያውንን እንኖራለን። ኢትዮጵያ ታሸንፋለች። አሁን ኢትዮጵያ ታሸንፋለች። በዚህ የሚያስተላልፈው መልእክት አለኝ። እኛ የኢትዮጵያ ሕዝብ ስንሆን ከመከላከያ ጎን ነን። ፌደራል መንግስትም ካንተ ጎን ነን። ዝም ብሎ ራሱ ፈጥሮ ማኒፌስቶ ይዞ አማራን ላጥፋ ብሎ የተነሳ የኦሮሞ ድርጅት የለም። ኦነግ ራሱ ማኒፌስቶ የለም። አማራን አጠፋለሁ ብሎ አልጻፈም። አምጡና ሳዩና እኔ አንብቤዋለሁ። የለም። የኦሮሞ ጥቅም ተገፋ፣ ተሰደው፣ ተንቋሸሽኩ እንጂ ጮቱ መሬትን ተነጠርኩ፣ ተገፋው፣ ጡት ተቆረጠ እንጂ በፍጹም ኦሮሞ እንደ ትግሬዎች አማራን አጠፋለሁ ብሎ ማኒፌስቶ ኦሮሞዎች አልጻፉ። ይሄን ተማመና አማራዎች። እነዚያ ግን አማራንና ኦርቶዶክስ እናጠፋለን ብለው ጽፈዋል። በተለይ እኔ አንድ ሰው መጥቶ ጀግናሽ ማን ነው ቢሉኝ አብይ አህመድን ነው የምለው። እኔ ሁለት መንግስት አይቻለሁ። ነገር ግን ከዚህ በፊትም ያሉትን ከኔ በፊት የነበሩትንም ሰምቻለሁ ታሪካቸውን። ነገር ግን እንደ አብይ አይነት የለም በእውነት። አንተ አብይ አህመድ ገና 1000 ዓመት መንገስ አለብክ። አንተ ዘመን በመኖሬ በጣም እድለኛ ነኝ።